መምጣት አስባችሁ ብዙ ጊዜ የምታውቁትን ሰው ወይ የጎረቤት ወይ የሌላ አይነት ሰዎች ስትጠይቁ አረ እንደዚህ ነው እንደዚህማ እንደዚህ እንዳታደርግ እንደዚህ እኔ ራሱ እንደዚህ በቃ እንደዚህ ነው የሚናገሯችሁና ብዙ ችግር ነው የሚናገሯችሁና ብዙ ጊዜ አንዳንድ ሰዎች ይገርሙኛሉ። ምክንያቱም ያንተን ላይፍ እሱ አይደለም የሚኖረው፣ አንተ ደግሞ የእሱን ላይፍ አትኖርም። ምክንያቱም እዚህ ሀገር ላይ ስትመጣ አንተ ራስን የምታሳምን ወይንም ራስን የምታውቅ አይነት ሰው ከሆንክ ነገ የተሻለ አይነት ቀን አለ ብለህ የምታስብ አይነት ሰው ከሆንክ እሱ የሚለውን እንዳሰማው። ምክንያቱም እሱ የሚኖረው የራሱን ላይፍ፣ አንተ የምትኖረው የራስን ላይፍ ነውና አብዛኛውን ጊዜ ብዙ ኢትዮጵያውያኖች እንደዚህ ለአንተ ወይንም እንደዛ ብለህ ስትጠይቀው ኢትዮጵያ ሆነ እንደዚህ ብሎ ነው የሚነግሩትና እንዳሰማቸው። ምክንያቱም እሱ የሚኖረው ላይፍ የራሱን ነው፣ አንተ የምትኖረው ላይፍ የራስን ነው እና እጣ ፋንታ ከሱና አንተ ይለያያል። እሺ ወንድሜ ማወቅ ያለብህ ነገር እዚህ ሀገር ላይ መጥቼ እሰራለሁ፣ ትዕግስተኛ ሆናለሁ፣ ዋናው ትዕግስት ነው፣ ትዕግስተኛ ሆናለሁ፣ እለወጣለሁ የምትል አይነት ሰው ከሆን ማርያምን እና ስራ ኢትዮጵያ ላይ ምንም አይነት ስራ ከሌለ ማለት ነው። እና አንዳንድ ሰዎች እንደዚህ ነው አትስማቸው፣ በቃ አትስማቸው። ምክንያቱም እነሱ የሚኖሩት የራሳቸው ላይፍ ነው ብሮ ይመራል።